ያ ተጫዋቾቹ በስነ ልቦናና በዲሲፕሊን መስራት የሚገባቸውን ነገር ሰርተው ለዚህ እድል አብቅተውና ለዛ በጣም አመሰግናለሁ። የቴክኒክ ስታፉና አመራሩ ደግሞ ሙሉ በሙሉ አስተዋጽኦ አለው እዚህ ላይ እና የነኚህ ሁላ ውጤት ነው፣ የኔ ውጤት ሳይሆን ይሄ የተጫዋቾቹ፣ የቴክኒክ አባሎቹ፣ የአመራሩ በመጨረሻም ደግሞ የኢትዮጵያ ሕዝብ ውጤት ነው እና በዚህ ደረጃ ላይ መክፈል የሚገባው መስዋዕትነት ተከፍሏል። በቀላል የተገኘ ውጤት አይደለም። ብዙ አገራዊ የሆኑ መነቃቃቶች እንዲፈጠሩ አድርገንበታል። ተጫዋቾች ሜዳ ከመግባታቸው በፊት የኢትዮጵያዊነት ማንነታችንን ማሳየት እንደሚገባን፣ ተስፋ እንደማንቆርጥ፣ እጅ እንደማንሰጥ ሳኦ ቶሜም ሆም ጌም እንደመሆኑ መጠን እችን ጨዋታ እዚሁ ለመጨረስ ያው እንደታየው ከፍተኛ መስዋዕትነት እንደሚከፍሉ ስላወቅን እኛ ደግሞ ከዛ የበለጠ በሀገራችን የተሻለ ነገር ይዘን መሄድ እንዳለብን ስለገመትን ማድረግ የሚገባንን ሁላ አድርገናል ብዬ ገምታለሁ እና የዚህ የጋራ ውጤት ነው። የተጫዋቹ፣ የቴክኒኩ፣ የአመራሩ የጋራ ውጤት ነው እንጂ የኔ ውጤት አይደለም። በመጨረሻም ደግሞ የሚውለበለበው ከፍ የሚለው የኢትዮጵያ ባንዲራ በመሆኑ በጣም ደስተኛ ነኝ። አሁን የጠበቅነው ነው፣ ተነጋግረናል። የመጀመሪያውን 15 ደቂቃ ቅድም እንዳልኩ ተጭነው ያላቸው እኛም ብንሆን በእኛ ሀገር ሜዳ ላይ የምናደርገውን እንደሚያደርጉ ተነጋግረንበታል። በስነ ልቦናም በልምምድም የተሰራ ነው። ትልቁ ነጥብ እንዳልኩት ተጫዋቾቹ ገብቷቸዋል፣ አድርገውታል። 15 ደቂቃውን ከተወጣም በኋላ እኛ ማድረግ የሚገባንን እንደምናደርግ እናቅ ነበረ። ምክንያቱም በዛ በ15 ደቂቃ ውስጥ ጫናዎችን መቆጣጠር ተችሎ ነበረ። ከዛ በኋላ ግን ተጫዋቾቻችን ወደ ራሳችን ጨዋታ በመምጣት እኛ ማድረግ የሚገባንን ነገር አድርገን ያው እንደውም ጫን ብለን በመጫወታችን ስህተት እንዲፈጥሩም አድርገን ስህተቶቻቸውን ካውንተር አድርገን ተጠቅመንበታል እና ሙሉ በሙሉ መጀመሪያ እንደተናገርኩት የስነ ልቦናውና የዲሲፕሊኑ ዝግጅቱ ጥሩ በመሆኑ ሲኒየሮቹ ልምዳቸውን በመስጠት ወጣቶቹ ደግሞ ያንን በመከተል በጋራ የተሰራ የቲም ውጤት ነው። አሁን ከነበረን ጊዜ አንጻር ለምሳሌ ከነአን ለአጭር ጊዜ መገኘቱ እንደገና በመሃል ደግሞ አንድ ጊዜ አሞ ትሬኒንግ በማቋረጡ የሰጠነው ቦታ ደግሞ ወሳኝ ቦታ በመሆኑ እንደገና ደግሞ በካፒቴን ደረጃ መሃል ሜዳ ላይ ቲሙን ይቆጣጠርልናል ብለን የነበረው የጋቶች የአባቱ ማለፍ እነኛ ሁለቱ ችግር ሆነውብን ይመጣሉ ብለን ገምተን ነበረ። ግን ማኔጅ አድርገውታል ተጫዋቾቹ እና ስንመለከተው በፍላጎት ያለ ኳስ ስራ በመስራት በዛ መስጠት የሚገባቸውን ሁሉ ሰጥተዋል ያለምንም ጥርጥር። ይህንንም በበፊቱ አዲስ አበባ ላይ በነበረው ኢንተርቪያችን ላይ ገልጠናል። ተጫዋቾቻችን በየትኛው መንገድ ያላቸውን ለመስጠት ዝግጁ እንደሆኑ ከልምምዶቹ ያየነው ነበረ። ሀገራዊ ፍቅር፣ ሀገራዊ መነሳሳቱ ከፍ ያለ ነበረ እና ያንን ስንመለከት አቲንክ እንደውም ሳኦ ቶሜን ያስደነገጥነውን የመሰለኝ የኛ አጫዋወት እርስ በእርሳቸው እንደውም አንድ ጊዜ አይተህ እንደሆነ የነሱ ተከላካይ በኳሱላ እኔን ደርቦ ሊመታኝ ፊሽካ ከተነፋ ሁላ ነበረ፣ ንዴት ነበረባቸው። ግን መጨረሻ ላይ መጥቶ ይቅርታ ጠይቆኛልና ያልታሰበ ነገር ነው የፈጠርንባቸው። አሰልጣኙ ከተናገረው አንጻር ከሰጠው ኢንተርቪው መጀመሪያ ያው የዛሬ 11 ዓመት ቁጭታችንን እንወጣለን የሚለውም ነገር ነበረ እና ታየው ነበረ ፊዚካሊ ያደርጉት የነበረው እንትን እነኚህ ነገር ሁላ ልጆቹ ተቋቁመውታል። ስለዚህ 100% ማለት እችላለሁ ይሄ ሀገራዊ ስሜት በህብረት የመስራቱ በልጆቹ መካከል ያለው የመከባበር የዲሲፕሊን ችግር አለመኖር የቴክኒክ አባሎቹ ከነ ኒውትሪሽኒስቱ ብትል አመራሩ ብትል የነበረው አንድነት
ከሜዳ ውጭ የነበሩት እነኚህ ሁላ ሜዳ ላይ ለምንሰራው ስራ ከፍተኛ አስተዋጽኦ ስለነበረው በህብረት ስራውን ሰርተዋል ብዬ አምናለሁ። እንግዲህ የመጀመሪያው ጨዋታ አልቋል። አሁን ጨርሰናል። ጠንከር ያለ ጨዋታ የሚያጋጥመን አሁን ነው። ምክንያቱም ከሞሮኮ ተነስተው ድሬዳዋ ድረስ ዝም ብለው አይመጡም። አንድና አንድ እድል ይዘው ነው የሚመጡት፣ የማሸነፍ ብቻ። ስለዚህ ከበፊቱ የበለጠ የስነ ልቦናና የዲስፕሊን ዝግጅት ወሳኝነት ያለው ጨዋታውን አልጨረስንም። መንገድ ላይ ያለ ጨዋታ ነው፣ 50% ነው። ስለዚህ አሁንም በስነ ልቦናና በዲስፕሊን ከበፊቱ ጨዋታ ካለፈው ጨዋታ የበለጠ ዝግጅት አድርገን መቅረብ ይኖርብናል። ቢያንስ በሀገራችን መጫወታችን ህዝባችን ሜዳ ይግባ ገና እርግጠኛም ባልሆንም ሊሰማው በሚችል በቀላሉ በቴሌቪዥን ሊከታተልበት በሚችል በእንደዛ አይነት ውድድር መሆኑ የተሻለ አድቫንቴጅ አለው። ግን ጨዋታው አላለቀም። እኛ መረጋጋት የምንችለው ከ90 ደቂቃ በኋላ ነው። ስለዚህ ከምንም ጊዜ የበለጠ ዝግጁ ሆነን በቆራጥነት ይህንን ጨዋታ ስንጨርስ ወደሚቀጥለው አልፈናል ለማለት እንችላለን።